ሰላም ጋይስ እንዴት ዋላችሁ? ጆሴፍ ኤክስ ነኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ይሄ ቪዲዮ እንደሚጠቅማችሁ አልጠራጠርም። ስለዚህ ላይክ በማድረግ ቪዲዮን ጀምሩ። እንዲሁም እንደነዚህ አይነት ቲፖች እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተረፈ ደግሞ ይሄ ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉለት። በእርግጠኝነት እንደሚጠቅማችሁ አልጠራጠርም። ሶ የዛሬው ቪዲዮ ምን ላይ ነው የሚያተኩረው? ብዙ ጊዜ አይተን ከሆነ ዊኬንዶች ሲከፈቱ ከአርብ ተዘግቶ እሁድ ሌሊት ላይ በሚከፈትበት ጊዜ ብዙ ጊዜ በጋፕ ነው የሚከፈተው። ስፔሻሊ ጎልድ ላይ ካየን ደግሞ ይህን ሰሞን በዚህ ዓመት በተለይ ብዙ ጊዜ ሀፕን እያደረገ ይገኛል። እስቲ ይሄን ነገር ከዳታ አንጻር እንየው። ምን ያህል ጊዜ ተከፍቷል? ኦር ደግሞ በየትኛው ሳምንት ነው ክሎዝ የሚደረጉት? እነዛ ጋፖች ፊል የሚደረጉት በየትኛው ሳምንት ነው? እንደገና በየትኛው ዳይ ነው? በየትኛው ሴሽን ላይ ነው ሞር እነዛ ጋፖች ፊል የሚደረጉት የሚለውን ነገር ከዳታ አንጻር ቼክ እናደርጋለን። ወደኋላ ተመልሰን የአንድ ዓመት ማለትም እስከ ጁን 15 2025 አካባቢ ድረስ ያለውን ዳታ ቶሎ በተቻለ ፍጥነት ለማየት እንሞክራለን። ዋን ሀውር ላይ አርግተነው ቻርታችንን ቶሎ ለማየት እንሞክራለን ማለት ነው። ከዛ መጨረሻ ላይ ደግሞ የዳታውን እኔ ኮሌክት ያደረግኳቸውን ዳታዎች ኦርጋናይዝ አድርጌ ልክላቸዋለሁ። በዛ መሰረት እንደዚህ አይነት ጋፖች ሀፕን በሚያደርጉበት ጊዜ እንደዛ ትጠቀሙታላችሁ ማለት ነው። ኦኬ እስቲ እንጀምር። እነዚህን እዚህ ጋ ያሉትን ነገሮች ላጥፋቸው። ሀይድ ላርጋቸው እና በደንብ እንዲታየን ማለት ነው። የመጀመሪያው ጋፕ ሀፕን ያደረገው መቼ ነው? ጁን 14 ላይ ጋፑ ሀፕን አድርጓል። ጋፕ ተፈጥሯል ማለት ነው ማርኬት ሲከፈት። ከዛ በኋላ ይሄ ጋፕ መቼ ነው ፊል የተደረገው? እነዚህ ነገሮች ድሮይንግ እዚህ ጋር እነዚህ ይመጣሉ ማለት ነው። እንደዚህ ሀይድ አድርገን እንቀጥል። ይሄ ጋፕ መቼ ነው የተፈጠረው? እዚህ ጋር ጁን 14 ላይ ኦፕን ሲያደርግ ማርኬት ኦፕን ሲያደርግ ነው ሀፕን ያደረገው። ከዛ በኋላ መቼ ነው ጋፕ ፊል የተደረገው? ዌንስዴይ ላይ ማለት ነው። ዌንስዴይ ላይ ጋፕ ፊል ተደረገ። ይሄ የመጀመሪያው ዳታችን ነው። ከዛ እንደዚህ እያለን እንቀጥል ማለት ነው። ወደኋላ የአንድ ዓመት ያክል ዳታ እስቲ በየዊኩ በአንድ ዓመት ውስጥ ስንት ዊክ አለ ማለት ነው? 54 ዊክ አካባቢ አለ አይ ቲንክ። እና እስቲ ከነዛ ውስጥ በሙሉ እንትን እንበል፣ ሁሉንም ለማየት እንሞክር። የመጀመሪያ ዊክ እንዳልኳችሁ ነው። እዚህ ጋር አንድ አለ። ከዛ ወደ ሁለተኛ ዊክ እንለፍ። ሁለተኛ ዊክ እዚህ ጋር ሰንዴ ማርኬት ኦፕን ያደረገ እዚህ ጋር ኦፕን አደረገ። ምንም አይነት ጋፕ የለንም። ሁለተኛ ዊክ ላይ ጋፕ አልተፈጠረ። ከዛ ወደ ሶስተኛ ዊክ እንለፍ። እስቲ ሶስተኛ ዊክ ላይ ምን አለ? ሶስተኛ ዊክ ላይም እንደምታዩት ምንም አይነት ጋፕ የለንም። አክቹሊ እዚህ ጋር እንደ ጋፕ ብትመስልም እዚህ ጋር በዊክ ጀምሮ ነው። ዊኳ ስላለች ጋፑ ተፈጠረ አንልም ማለት ነው። እዚህ ጋር ሶስተኛ ሳምንት ላይ ምንም ጋፕ የለንም ማለት ነው። ከዛ ወደ አራተኛ ሳምንት እንሂድ። አራተኛ ሳምንት ያው እዚህ ጋር ነው። እዚህ ጋር ማርኬት ኦፕን ሲያደርግ በጋፕ ነበር የተከፈተው። መቼ ነው ፊል ያደረገው ካልን መንደይ ይሄ ማለት 21 ሰዓት ማለት አይ ቲንክ ኤዥያ ኦፕን ማለት ነው። ኤዥያ ሲከፈት መንደይ ላይ ሌሊት ላይ ኤዥያ ሲከፈት እስከ መቼ? እስከ ቲውስዴይ ለንደን አካባቢ ማለት ነው። ለንደን ላይ እስከዛ ድረስ ነው ሀፕን ያደረገው። በዛ ሰዓት ጋፕ ፊል ተደረገ ማለት ነው። ከዛ እንቀጥል። እዚህ ጋርም ሌላ ጋፕ የለንም። እዚህ አካባቢ ሌላ ጋፕ አልተፈጠረም። ጋፕ የለንም አምስተኛ ዊክ ላይ። ከዛ በኋላ ወደ ስድስተኛ እንለፍ። በተቻለ መጠን ቶሎ ነው እንትን ለማለት እንሞክረው። ቶሎ ለማየት እንሞክራለን ትንሽ ጊዜ ስለሚወስድ። መጀመሪያ ዳታዎቹን ኮሌክት ስላደረግኩኝ እኔ ለእናንተ ቶሎ እነግራችኋለሁ ማለት። ስድስተኛ ዊክ ላይ ያው እዚህ ጋር እንደምታዩት ማርኬት ኦፕን ሲያደርግ አንድ ጋፕ ተፈጠረ። ከዛ በኋላ መቼ ነው ክሎዝ የተደረገው? መንደይ 5 ሰዓት ማለት ለንደን ላይ ማለት ነው። እዚህ ጋር ከለንደን 7 ሰዓት 8 ሰዓት ይሄም ለንደን ላይ ነው። ከለንደን እስከ ኒውዮርክ ኦፕን ሊያደርግ አካባቢ ድረስ ነው ይሄ ጋፕ አፕን ያደረገው ማለት ነው። ወደ ሌላ እንለፍ። ወደ ሰባተኛ እንለፍ። ሰባተኛ ዊክ ላይ ሰባተኛ ዊክ እዚህ ጋር ምንም አይነት ጋፕ የለንም። አክቹዋሊ እዚህ ጋር ትንሽ ለየት ትላለች ከአንድ ላሰራሯ፣ ነገር ግን በዊክ እዚህ ጋር በዊክ ጀምሮ ነው እንትን ያለው። እዚህ ጋር ምንም እንትን የለንም ማለት ነው። ምንም ጋፕ የለንም። ከዛ በኋላ ደግሞ እስቲ እንለፍ ወደ ቀጣዩ ሳምንት።
ወደ ስምንተኛው ሳምንት። ኦኬ እዚህ ጋር ደግሞ ስምንተኛው ሳምንት ላይ አፕሪል 26 ላይ ምን አለ? አንድ ጋፕ አለችን፣ የተፈጠረች ጋፕ አለችን። ሶ ያቺ ጋፕ እንዴት ነው ፊል የተደረገችው? ወዲያው ወዲያው ነው ጋፑ እንደተፈጠረ ወዲያው እዛው ኤዥያ ላይ ማለት ነው ፊል የተደረገው። ሰንዴ ኤዥያ ላይ ፊል ተደርጋለች። ኦኬ ከዛ ደግሞ ወደ ዘጠነኛ ደግሞ እንለፍ። ዘጠነኛ ዊክ ላይ ደግሞ ምን አለ? አፕሪል 19 ላይ አፕን ያደረገ ነው። እዚህ ጋርም ትልቅ ጋፕ ነው ያለን። እሱ ጋፕ መቼ ነው ፊል የተደረገው? እዚህ አካባቢ ላይ መንዴይ 11 ሰዓት ማለት እንትን ላይ ማለት ነው ኒውዮርክ ኤም ላይ በእኛ 10 ሰዓት በኋላ ማለት ነው። ኦኬ እዚህ ጋር ደግሞ ሙሉ በሙሉ ደግሞ ክሎዝ ያደረገው መቼ ነው? ወደ ኒውዮርክ ፒኤም ወደ ማዕከል አካባቢ ሊዘጋ 2 ሰዓት አካባቢ ሲቀረው ነው እዚህ ጋር ሙሉ ጋፑ ፊል አድርጎ የጨረሰው ማለት ነው። ኦኬ ከዛ ወደ 10ኛው እንሂድ። እዚህ ጋር በሙሉ የምናወራቸው ነገሮች መጨረሻ ላይ ዳታዎቹን አስቀምጥላችኋለሁ ማለት ነው። ዳታዎቹን ጽፌ አስታክዬ አስቀምጥላችኋለሁ። ወደ 10ኛው ስንሄድ ደግሞ 10ኛ መቼ ነው የተፈጠረው? አፕሪል 12 ላይ እዚህ ጋር ትልቅ ጋፕ ፈጥሮ ነው የተከፈተ ማርኬት። ቀጥታ ዳይሬክትሊ ነው እስከ ኤዥያ ላይ ጀመረ። እዛው ኤዥያ ላይ ነው ለንደን ኦፕን ሳያደርግ ነው ኤዥያ ላይ ነው ክሎዝ ያደረገው ማለት ነው። ጋፑን ፊል ያደረገው በሙሉ መንዳይ ላይ ሰኞ ቀን ማለት ነው። ሌላውን ደግሞ እስቲ እንቀጥል። ኦኬ እዚህ ጋር ደግሞ መቼ ያለ? አፕሪል 5 ላይ አለ። አፕሪል 5 ላይ እዚህ ጋርም ጋፕ ተፈጥሯል። ትንሽ ጋፕ እሷንም ፊል ያደረገው መቼ ነው? አፕሪል 5 ላይ እንግዲህ በዛው ኤዥያ ላይ ነው ክሎዝ ያደረገው። ማነው ጋፑ ፊል ተደርጎ ያለቀው ማለት ነው። ከዛ በኋላ እስከ መቼ ድረስ የለንም ማለት ነው? እስከ ማርች 1 ድረስ ምንም አይነት ጋፕ የለንም። እስከ ማርች 1 ድረስ እዚህ አካባቢ ጋፕ የለንም። ሰው ጊዜ ለመቆጠር ቀጥታ ወደ ማርች 1 ልለፍላችሁ። ኦኬ እዚህ ጋር እንደምታዩት ማርች 1 ላይ ጋፕ አፕን አድርጓል። ጋፑ መቼ ነው ፊል የተደረገው? መንዳይ ላይ ሰኞ ስንት ሰዓት አካባቢ ማለት ነው? 9 ሰዓት ማለት ኒውዮርክ ኦፕን አካባቢ ገና አልተከፈተም። ግን ሊከፈት ሲል ማለት ነው። ወደ ኒውዮርክ ኦፕን 9 ተኩል ላይ ነው ኦፕን የሚያደርገው። ወደ ስንት ሰዓት ላይ በእኛ ስንት ሰዓት ማለት ነው? 10 ሰዓት ላይ ነው ኦፕን ያደረገው። አክቹዋሊ ከ9 ሰዓት ጀምሮ ነው እንደዚህ አይነት እንቅስቃሴዎች የሚኖሩት። 10 ሰዓት ተኩል ላይ ደግሞ ሞር ማርኬት ቮላታይል የሚሆንበት ነው፣ ስፔሻሊ ወርቅ ማለት ነው። እሱ ስንት ሰዓት ላይ ፊል የተደረገው? ከ9 ሰዓት በኋላ ነው። ኦኬ እሺ ቀጣዩ ዳታችን መቼ ነው ያለን? ወደ ፌብሩዋሪ ስንት ላይ ማለት ነው? ፌብሩዋሪ 22 ላይ ያለ አንድ ሌላ ጋፕ። እስቲ እዚህ ጋር ነው መሰለኝ። ይሄ ፌብሩዋሪ 4 ነው። ፌብሩዋሪ 22 ኦኬ እቺ ነች ፌብሩዋሪ 22 ጋፕ። እቺ አክቹዋሊ በጣም ትንሽዬ ጋፕ ነች፣ ግን ዞሮ ፊል መደረግ ስላለባት መቼ ነው እቺ ጋፕ የተሞላችው? ቱስዴይ ላይ 7 ሰዓት ማለት ለንደን መሀል ላይ ማለት ነው። በእኛ ከምሳ ሰዓት በኋላ ወደ አክቹዋሊ ከ8 ሰዓት ጀምሮ አካባቢ ነው እቺ ጋፕ ፊል የተደረገችው። እስከ ስንት ሰዓት ማለት ነው? እስከ 10 ሰዓት ድረስ በእኛ። ኦኬ ሌላው ቀጣዩ ደግሞ መቼ ነበር ሀፕን ያደረገው? እስቲ እዚህ ጋር ያለችው ጋፕ እናያት። እዚህ ጋር ያለችው ጋፕ አክቹዋሊ እንትን ላይ የተፈጠረች ነች፣ ዌንስዴይ ላይ የተፈጠረች ነች። ቀጥታ ዳይሬክትሊ ነው እሷ፣ በፍጥነት ነው፣ ወዲያው ነው። አብዛኞቹ ወዲያው ነው ጋፖቹ ፊል የሚደረጉት። ወዲያው ነው ጋፑ ፊል የተደረገው። ኦኬ እሺ ከዛ ቀጥሎ መቼ ነው ያለን? የፌብሩዋሪ 4ቷ እቺ ነች። ከዛ እስቲ ፌብሩዋሪ 2 እዚህ ጋር መንዴይ ላይም ጋፕ አለን። ጋፑ መቼ ነው ፊል የተደረገው? በስንተኛው ቀን? ተርስዴይ ሐሙስ ነው። ሐሙስ ሌሊት ኤዥያ ኦፕን ሊደረግ አካባቢ ነው፣ ገና ኦፕን ሳይደረግ ማለት ነው። ኦኬ እሺ ከዛ በኋላ ምንድን ነው ያለን ማለት ነው?
ጃንዋሪ 28 ላይ አክቹዋሊ እነዚህ ጋፖች ቀጥታ የእንትን ላይ የተፈጠሩ ስለሆኑ ማለት ዌንስዴይ ላይ መሀል ላይ የተፈጠሩ ጋፖች ናቸው። እኛ ሞር ፎከስ አድርገን ይህ ቪዲዮ እየሰራን ያለ ነው እሑድ ላይ የሚፈጠሩ ጋፖች እንዴት ነው ፊልም የሚደረጉት የሚለውን ነው። ከዛ አንጻር እዚህ ጋር ያለችው እቺ መቼ ነው የተፈጠረችው? እቺ ደግሞ ጃንዋሪ 26 ላይ ነው ሀፕን ያደረገችው። ጃንዋሪ 26 ላይ እስቲ እንያት። ጃንዋሪ 26 ተፈጠረች። መቼ ነው ጋፑ ፊል የተደረገው? አክቹዋሊ ፉሊ ነው ጋፑ ፊል የተደረገ እዚህ ጋር ሶሪ ጃንዋሪ 25 ለማለት ነው። ጋፑ መቼ ፊል ተደረገ? መንደይ ላይ ሰኞ ላይ 16 ሰዓት ማለት ኒውዮርክ ፒኤም ላይ ወደ ማታ ላይ ነው። ወደ አክቹዋሊ ሰዓቱን በትክክል እንትን ለማለት እኔ እንጃ፣ ግን ማታ ላይ ነው የተፈጠረው ማለት ነው። በእኛ አቆጣጠር ማታ ወደ 5 ሰዓት ወር 4 ሰዓት አካባቢ ላይ 4 ሰዓት አካባቢ። ኦኬ እሺ። ከዛ በኋላ ስንት ሰዓት ላይ ነው ሌላ ጋፕ የተፈጠረው? ጃንዋሪ 18 ላይ ሌላ ጋፕ አለ። እስቲ ጃንዋሪ 18 ኦኬ፣ ይሄ ጋፕ ነው አክቹዋሊ። ይሄ ጋፕ መቼ ነው ፊል የተደረገው? ከስንት ወራት በኋላ አይ ቲንክ ከ2 መንዝ በኋላ ነው። እዚህ ጋር ሌላ አንድ ሰንዴ አለ። ከዛ በኋላ እዚህ ጋር ሌላ ሁለተኛ ሰንዴ ሶ ከ15 ቀን በኋላ ነው ይሄ ጋር ፊል የተደረገው። ከምን አንጻር ነው? ይሄ ማርኬት የምታስታውሱ ከሆነ ኦቨርኦል ሃይ ነበረ፣ ኦቨርኦል ቡል ነበረ እያደረገ የነበረው ማርኬቱ። ሶ ወደኋላ ተመልሶ ቴስት ለማድረግ የዛ ታይም ላይ አልቻለም ማለት በጣም በኃይለኛው ነበር ቡል እያደረገ እየሄደ የነበረው። ሶ ከ2 ሳምንት በኋላ ነው ማለት ነው ቴስት ያደረገው ያንን ጋፕ። ሌላው ደግሞ እዚህ ጋርም ሌላ የተፈጠረች ጋፕ አለች። ኦኬ፣ እሷንም ጋፕ ከስንት ጊዜ በኋላ ከ3 ሳምንት በኋላ አክቹዋሊ ከ1 ሳምንት በኋላ አይደል ጋፕ የተፈጠረው። ሶ እዚህ አካባቢ ላይ ሲሆን ከ3 ሳምንት በኋላ ማለት ነው። ሌላ ደግሞ እዚህ አካባቢ ሌላ ጋፕ አለ ጃንዋሪ 4 ላይ የተፈጠረ። ይሄ ደግሞ ከ3 ወር በኋላ ነው፣ ማርች ላይ ነው ይሄ ጋፕ ቴስት የተደረገው። እስቲ እንየው እና ቆይ እዚህ ላይ ተስሎበታል። ከዛ ሀይድ እናደርገዋለን። ሶሪ ጃንዋሪ 4 ያው ናች ነች ጋፑ። ሰው እዚህ ጋር መቼ ነው? ማርች 22 አካባቢ ነው ማለት ነው ቴስት የተደረገው። ስለዚህ ከ2 ወር በኋላ ጃንዋሪ ላይ የተፈጠረ ጋፕ ከ2 ወር ከ15 ቀን አካባቢ በላይ ከእንደዚህ አይነት ጊዜ በኋላ ነው ተች የተደረገው ማለት ነው። ሶ ከዛ በኋላ እስከ መቼ ድረስ ጋፕ የለንም ማለት ነው? እስከ ኦክቶበር 16 እስከ 2025 ድረስ ጋፕ አልነበረንም። ማርኬቱ ሞስት ኦፍ ጋፕ ሲፈጥር የነበረው ከጃንዋሪ በኋላ ነው። ከዛ ከጃንዋሪ በፊት ያሉት ወራቶች ብዙም ጋፖች ሲፈጠሩ አልነበረም። ሞር በዚህ ዓመት ነው እንደዚህ ጸባይ በደንብ እያመጣ የነበረው። እና እስቲ ከዛ በኋላ ያለውን እንለፋቸውና ጊዜ ለመቆጠብ ከመጀመሩ ያለውን እኔ ማለት ነው ከኦክቶበር 16 ጀምሮ ደግሞ ያለውን እስቲ ኦክቶበር 16 ላይ እንየው። ኦክቶበር 16 ኦክቶበር 5 ላይ ገብተናል። እዚህ ጋር አካባቢ ኖቬምበር ነው። ኦኬ ኦክቶበር 16 ኦክቶበር 16 ላይ እዚህ ጋር አክቹዋሊ እንትን ላይ ነው የተፈጠረው። ተርስዴይ ላይ ነው። ቺዝ ብላ ጋፕ ነች። የዛ ነው ሳንተሽ ተች የተደረገችው ዳት ማች። እዚህ ጋር አሁን እኛ የምናወራው ቶፒክ ጋር ብዙ ሪሌትድ አያደርግም። ያው ኦኬ እሺ። ከዛ በኋላ ደግሞ መቼ ነው የተፈጠረው? ከዛ በኋላ ለረጅም ጊዜ ጋፖች አልተፈጠሩ። ከዛ በኋላ ጁን 23 ላይ ነው። ጁን 23 ኦር 13 ላይ እስቲ ቼክ እናድርገው። ከኦክቶበር በኋላ ለስንት ወር ማለት ነው? አይ ቲንክ ለ2-3 ወር አካባቢ አልተፈጠረም ማለት ነው። ስለዚህ እስቲ ጁን ላይ እንየው ደግሞ ሄደ ለ4 ወር ሙሉ ጋፕ አልተፈጠረም ማለት ነው። ከዛ እዚህ ጋር ኦኬ እስቲ እዚህ አካባቢ እንየው። ኦኬ ይሄውና ጁን 23 መቼ ነው? እስቲ መንደይ ላይ ነው ይሄ ጋፕ አፕን ያደረገው።
መንደይ ላይ መቼ ነው ቴስት የተደረገው? በጣም ከብዙ ጊዜ በኋላ ነው ቴስት የተደረገው። ኦኬ ገና ቴስትም አልተደረገም። ከስንት ጊዜ በኋላ ነው? ከ15 እስቲ ዊኩን እንየው። መንደይ ላይ እዚህ ጋር አንድ ሳምንት አለፈው። ሰው አንድ ሳምንት ከ3 ቀን አካባቢ ነው የጋፕ ቴስት ለማድረግ ማለት ነው የፈጀበት። ግን እኛ የምንፈልገው ዳታ መቼ ነው? እሁድ ላይ ተች የተደረጉትን ነው የምንፈልገው። ኦኬ ከዛ በመቀጠል ደግሞ እዚህ ጋር ጁን 15 ላይ የተፈጠረ ጋፕ አለ። ትንሽ ጋፕ ነች። እሷን ፊል ያደረገችው መቼ ነው? ወዲያው የዛኑ ሰዓት ኤዥያ ላይ ማለት ነው። ሶ ኦቨርኦል እዚህ ጋር ያየናቸው ነገሮች ጋፖች መቼ ፊል ይደረጋሉ፣ በዚህ አንድ ወር ውስጥ ምን ያህል ጊዜ ተፈጥረዋል፣ አብዛኞቹ ጋፖች ከመቼ በኋላ ነው የተፈጠሩት፣ ኤንድ በየትኛው ሴሽን ነው ብዙ ጊዜ ተች የሚደረጉት የሚሉትን ነገር ለማየት ሞክረናል። አሁን በቀጣይ ደግሞ እኔ እዚህ ጋር ኦርጋናይዝ አድርጌ አስቀምጫለሁ ማለት ነው ዳታዎቹ ስንት ጊዜ። ኦኬ እሺ ቅድም 54 ዊክ ያልኩት በስህተት ነበር፣ ሶሪ በጣም ለዛ። በአንድ አመት ውስጥ 52 ዊክ ነው ያለው። ሶ ከዛ አንጻር ያለውን ነገሮች ነው አሁን የምናየው። ከእኔ ከጻፍኳቸው ዳታዎች አንጻር ኦርጋናይዝ አድርጌ ነው የምነግራችሁ። ኦኬ የመጀመሪያው ከ52 ዊክ 18 ሳምንት ውስጥ ጋፕ ሀፕን አድርጎ ነበር ማለት 18 ሳምንቶች ላይ ሰኞም ሊያደርግ ይችላል፣ ኦር ደግሞ ሐሙስ ላይም ቅድም እንዳሳየኋቸው ያደረጉ ጋፕ የተፈጠሩበት ቀን አለ። ሰው እንደ አጠቃላይ እንደ ዊክ ነው እዚህ ጋር የጻፍኩት ማለት ነው። 18 ዊክ ጋፕ ሀፕን አድርጓል። ከዛ ደግሞ ከ18 ዊኩ ደግሞ 14ቱ ጋፖች ሀፕን ያደረጉት 14 ጋፖች ሀፕን ያደረጉት መቼ ነው? ከጃንዋሪ ጀምሮ ነው ማለት በዚህኛው ዓመት ላይ ሞር ጋፖች የተፈጠሩ የነበሩበት ዓመት ነው። ማርኬት ኦፕን ሲያደርግ በዛኛው ዓመት ላይ ዳት ማች የተፈጠሩ ወደ 4 ማለት ነው እስከ ጁን ድረስ እንኳን። ከዛ በኋላ ያለውን ቴስት አላረኩም አክቹዋሊ፣ ግን እስከ ጁን ድረስ እንኳን ስንት ጋፖች ብቻ ናቸው? 4 ጋፖች ብቻ ናቸው ሀፕን ያደረጉት 4 ዊኮች ላይ ማለት ነው። እዚህ ጋር 4 ጋፕ ብቻ ሳይሆን ዊክ 4 ዊኮች ላይ ነው ጋፕ ሀፕን ያደረጉት። በዚህኛው ዓመት ግን ብዙ ጊዜ ወደ 14 ዊኮች ላይ ሀፕን አድርጓል። ሶ ሞስት ኦፍ ጋፕስ የተፈጠሩት በዚህ ዓመት ነው ማለት ነው። ከዛ ደግሞ ከ18ቶቹ ዊኮች ደግሞ አጠቃላይ 18 ዊኮች ላይ ሀፕን አድርጓል ብያችሁ ነበር እና ቅድም እንዳሳየኋችሁ ሶስቱ ሳምንታቶች ላይ የተፈጠሩ ጋፖች ብቻ ናቸው በተለያየ ሳምንት ላይ ፊል የተደረጉት ማለት አንዱ ካያችሁ በ15 ቀን ነው ፊል የተደረገው፣ አንደኛው በ3 ሳምንት ነው፣ አንደኛው ደግሞ በ2 መንዝ ከምናምን አካባቢ ላይ ነው። ሶ ከሶስቱ ውጪ ሌሎቹ እንዳለ ጋፖቹ ፊል የተደረጉት መቼ ነው? በዛ ዊክ ነው ማለት ጋፑ ሀፕን ባረገበት ዊክ ላይ በዛው ሳምንት ነው ወደ አናዘር ዊክ ሳይለወጥ ማለት ነው። በዛ ዊክ ላይ ያ ጋፕ ፊል ተደርጎ ነው ሌላ ስትራክቸር የሚፈጠረው። ሶ ይሄ ማለት 15ቱ ከ18ቱ ሶስቱ በሌላ ዊክ ነው ማለት 15ቱ ደግሞ ዘሴም ዊክ ነው ማለት ነው። ሶ 83% የሚሆነው ጋፕ ፊል የሚደረገው ምንድነው? በተመሳሳይ ዊክ ነው ማለት ነው። ሌላው ደግሞ እሁድ ቀናት የተፈጠሩ ጋፖች ማለት አርብ ማርኬት ክሎዝ አድርገው እሁድ ኦፕን ሲያደርግ ሌሊት ላይ እኔ ከሰበሰብኳቸው ከ52ቱ ዳታዎች ውስጥ 13 ጊዜ ጋፖች እሁድ ላይ ተከፍተዋል። ሶ 11 የሚሆኑት ጋፖች ከ13ቱ ማለት ነው ሰንዴይ ላይ ኦፕን ካደረጉት 11ዱ ጋፖች መቼ ነው ፊል ያደረጉት? ከእሁድ ሌሊት ላይ ማለት እሁድ ኤዥያን ጀምሮ እስከ ሰኞ ድረስ ባለው ጊዜ ነው። ያ ማለት 84.6%ቱ ጋፕ ሲፈጠር ወይ በዛው ኦፕን ባረገበት ሰዓት ነው ኦር ደግሞ መንዴይ ላይ ነው ክሎዝ የሚደረገው ማለት ነው፣ ፊል የሚደረገው ሶሪ። ስለዚህ ለአዘር ዴይ ትራንስፈር ላይ ይደረግ ይችላል። አንድ አለ ቀደም ካስታወሳችሁ ማክሰኞ ላይ ክሎዝ ፊል ያደረገ አለ፣ ሮብ ላይ ደግሞ ፊል ያደረገ አለ። ሁለት ጊዜ ብቻ ማለት ሁለት ዳታ ብቻ ነው። አርብና ሐሙስ ላይ የለም። ሶ አብዛኛውን ልክ ማርኬት ኦፕን ሲያደርግ ጀምሮ ጋፕ ካለ ወይ የዛኑ ሰዓት ፊል ያደርገዋል ኦር ደግሞ ሰኞ ዕለት ፊል ይደረጋል ማለት ነው። ሌላው ደግሞ ሌሎቹን ያየናቸው ደግሞ አሉ ሮብ ዕለት የተፈጠረ፣ አንዳንዴ ሐሙስ ላይም ሰኞ ላይም የተፈጠሩ ጋፖችን አሳይቻቸዋለሁ። ልክ ማርኬት ሌሊት ላይ ክሎዝ ያደርግና ለአንድ ሰዓት ምናምን አካባቢ ከዛ ኦፕን ያደርጋል 18 ሰዓት ላይ ማለት ነው። በዚህ አቆጣጠር 18 ሰዓት ላይ ኦፕን ሲያደርግ ሌሊት ላይ ሰኞም ላይ ሊሆን ይችላል ማክሰኞም ላይ ሊሆን ይችላል፣ አሳይቻቸዋለሁ ቅድም። እና የነዛ ታይም ላይ ምንድነው ኦፕን ያደርገው? ወዲያው ነው ማርኬት እነዛ ጋፖች ፊል የሚደረጉት ወዲያው። እና ለዛ ነው ሞር ሰንዴይ ላይ ፎከስ ያደረኩት ማለት ነው፣ ሰንዴይ የሚከፈቱ ማርኬቶች ላይ። ኦኬ ከዛ በኋላ ደግሞ 11ዱ መንዴይ እና ሰንዴይ ኤዥያን ጀምሮ ነው ብያቸዋለሁ። እና 7ቱ ጋፖች ደግሞ ከ11 ውስጥ ደግሞ 11ዱ በእሁድ እና በሰኞ መካከል ነው ብያቸዋለሁ። ከዛ ውስጥ ደግሞ 7ቱ ጋፖች በየትኛው ሴሽን ላይ ነው ፊል የሚደረጉት? በኤዥያን ላይ። ሰንዴይ ኤዥያን ላይ ማለት ማርኬት
ከተከፈተ በኋላ ከሶስት ሰዓት አካባቢ በኋላ ማለት ነው። ከሶስት ሰዓት በኋላ ነው በቃ በነዛ ታይሞች ነው ከሁለት እስከ ሶስት ሰዓት በኋላ ጀምሮ ማርኬቱ ያ ክፍተት ጋፑ ፊል መደረግ ይጀምራል። ሜቢ የሚያልቀው እስከ ኒውዮርክ ሊቆይ ይችላል ኮንሶሊዴሽን ዞን ላይ ከሆነ ኦር ደግሞ ለንደን ላይም በሙሉ ፊል አድርጎ ሊጨርሰው ይችላል። ግን ያ ፊል መደረግ የሚጀምረው መቼ ነው? ሰባቱ ኤዥያ ላይ ነው ማለት ነው። ሶ ብዙ ጊዜ ማርኬት ኦፕን ሲያደርግ እሁድ እሁድ ላይ መጠበቅ። ለዛ ነው ብዙ ሰዎች የሚመርጡት ኤዥያ ላይ ቁጭ ብለው የሚጠብቁት። ማርኬት ሲከፈት ስፔሻሊ ደግሞ በዚህ ዓመት ደግሞ ሌሊት ላይ ብዙ ጋፖች የተፈጠሩ ስለሆነ ብዙ ጊዜ እኔም እንደዛ የምጠብቅበት ጊዜዎች ነበሩ። ሰንዴይ ላይ ማለት ማርኬቱ ስፔሻሊ ዜና ሲወጣ ደግሞ አንዳንድ የተለየ ዜና ቅዳሜና እሁድ ሲወጣ ማርኬቱ በጋፕ እንደሚከፈት አሪፍ እንደ ኮንፈርሜሽን ይጠቅመናል። የሆነ ዜና ሲለቀቅ ማለት ነው። እሁድ ማርኬት ማን ነው አርብ ማርኬት ክሎዝ አድርጎ እሁድ ሊከፈት ሲል ቅዳሜ ላይ ኦር እሁድ ላይ የሆነ ዜናዎች እንደዚህ ማርኬቱን አፌክት የሚያደርጉ ዜናዎች ከወጡ ማርኬቱ በጋፕ የመከፈት እድሉ ሰፊ ነው። ሶ ከኤዥያን ጀምሮ ሰንዴ ኤዥያን ጀምሮ ማርኬቱ ላይ ትኩረት ማድረግ አሪፍ ነው ማለት ነው። ከዛም ዝም ብለን አንገባ። ያው እንደ ታርጌት ነው የምናስቀምጠው ማለት እንደ ቲፒያችን የምናስቀምጥበት ቦታ ነው የሚሆነው እነዛ ጋፖች ማለት ነው። ሶ ኮንፈርሜሽን ጠብቀን ነው ማለት ነው መግባት ያለብን። ማርኬቱ ማክሰኞም ሊሆን ይችላል፣ ሮብም ሊሆን ይችላል፣ ኦር ደግሞ ሌላ ሳምንት ላይም ሊሆን ይችላል። ስለዚህ ዝም ብለን ጋፑ ብቻ ስላለ ወደ ጋፑ ብቻ ታርጌት ዝም ብለን አናደርግም። ኦር ደግሞ ኢቨን ሴሽኖቹም ደግሞ ሊለያይ ይችላል። እኛ ኤዥያ ላይ ስንጠብቅ ሜቢ ኒውዮርክ ላይ ሊሆን ይችላል፣ ኦር ደግሞ መንዴይ ማታ ላይ ሊሆን ይችላል፣ ፒኤም ላይ መንዴይ ኤዥያ ላይ ሊሆን ይችላል። ስለዚህ እኛ መጀመሪያ ያንን ጋፕ ታርጌት እናደርጋለን እንጂ ዝም ብለን ወደዛ ጋፕ አንገባም። ታርጌት አድርገን ምን እንጠብቃለን? ኮንፈርሜሽን እንጠብቃለን። ሰው የምንፈልገውን አይነት ኮንፈርሜሽን ከሰጠን ያንን ጋፕ ታርጌት አድርገን ቲፒያችንን እስከዛ ጋፕ ድረስ ማድረግ እንችላለን ማለት ነው። እና ከዛ አንጻር ነው ይሄ ዳታ ይጠቅማቸዋል ብዬ እኔ ኮሌክት ለማድረግ የሞከርኩት። ሶ በቃ ይሄንን እንደ ፋይናል ውሰዱት። ከእሁድ ኤዥያን ጀምሮ እስከ መንዴይ ድረስ ጋፖች ሞስት ኦፍ ታይም ፊል የመደረጉ ቻንሳቸው በጣም ሰፊ ነው ማለት ነው። አይ ቲንክ ይሄ ይጠቅማቸዋል ብዬ አስባለሁ። ለዛሬ የነበረኝ ይሄንን ይመስላል። አስተያየታችሁን ኮመንት ላይ አስቀምጡልኝ እንደወደዳችሁት። እንደገና ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ላይ አሁንም እሱንም አስቀምጡልኝ። ለዛሬ የነበረኝ ይሄ ነው። ቀጣይ በሌላ ቲፕ እንገናኛለን። አመሰግናለሁ በጣም።